ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምሰነበታችሁ። የተለያዩ ጤና ነክ አስተማሪ ነገሮችን የምናስተላልፍበት ጤናችን የተሰኘ ፕሮግራም ተጀምሯል። ስለምትደውሉልን አስተያየት ስለምትሰጡን እጅግ አድርገን እናመሰግናለን። ፕሮግራሙን እየመራው አብራችሁን ቆዩ። እኔ ለሀይመር ከመላው ስቱዲዮ ባለሙያ ጋር በመሆን ነው። ለዛሬ ስለ ጤናችን አንዳንድ ነገር ስለናለች ብለን ያሰብናትን ዶክተር ጽዮን እሸቱን ጋብዘንላችኋል። አባካችሁ ዶክተር ጽዮን እሸቱን በአክብሮት ጋብዙ። ጥሪያችሁን አክብረሽ ስለመጣሽ እጅግ በጣም አድርገን እናመሰግናለን። አብዛኞቻችን እናውቅሻለን፣ ነገር ግን ለማያውቁሽ ራስሽን አስተዋውቂ። ያው እኔ ዶክተር ጽዮን እሸቱ እባላለሁ። አጠቃላይ የጭንቅላት ቀዶ ጥገና ስፔሻሊስት ነኝ። እሺ፣ ብዙ ሰዎች በእንቅልፍ ማጣት ምክንያት ይሰቃያሉ። እንቅልፍ ማጣት ለጭንቅላታችን ምን አይነት ጉዳት አለው ብለሽ ታስቢያለሽ? እንቅልፍ ማጣት አእምሯችን በመደበኛ ሁኔታ ሊሰራ ያሰበውን እረፍት ይከለክላል። ግን ደግሞ አብዛኛዎቹ ኬዞች አሉ። ለምሳሌ የመስማት ችግር፣ የእንቅልፍ ማጣት፣ የፀሐይ መቃየር፣ እንደ ቁጣ፣ እንደ መነጫነጭ ሊሆን ይችላል። እነዚህ አይነት ክስተቶች ሲከተሉ የእንቅልፍ እጦት ሊሆን ይችላል እና ወደ ጤና ጣቢያ በመሄድ ምርመራ ማድረግ ያስፈልጋል። እሺ፣ እናመሰግናለን። በጭንቅላት ነርቭ ምክንያት ብዙ ሰዎች እየተሰቃዩ ነው ያለን እና የጭንቅላት ነርቭ ከምን ይመጣል ወይም ደግሞ ጉዳቱስ ምንድን ነው? እንግዲህ ጭንቅላት ነርቭ በአእምሯችን ውስጥ 12 ነርቮች አሉ። ከእነሱ የሚነሱ ናቸው። ለምሳሌ የፊት መጣመም ሊሆን ይችላል። እነዚህ ደግሞ ነርቮች የፊታችን እንቅስቃሴ ይቆጣጠራሉ። የፊት መጣመም ሊሆን ይችላል። የፊት መጣመም ማለት በአንድ በኩል ብቻ የፊታችን ጡንቻ መድከም ወይም መዛል ነው። እነዚህ ኬዞች ናቸው። ለምሳሌ በነፍሰ ጡር ሴቶች እና በጣም ወፍራም ሰዎች ላይ እነዚህ የነርቭ ህመሞች በጣም ሊጠቁ የሚችሉ የነርቭ ህመም የምንለው እንግዲህ በማንኛውም የእድሜ ክልል ላይ ሊከሰት ይችላል። ስለዚህ እነዚህ ምልክቶች ደግሞ ምንድን ናቸው? በአንድ በኩል የአፍ መጣመም፣ የመስማት ችግር፣ እንደዚህ ጧት በጣም ትኩሳት፣ እነዚህ ምልክቶች ሊታዩባቸው ይችላሉ። እነዚህ ምልክቶች ሲታዩ በአቅራቢያችን ወደሚገኝ ሆስፒታል ሄደን ልንታይ መልካም ነው። እሺ፣ እናመሰግናለን። የጭንቅላት እጢ ብዙ ጊዜ ሲከሰት እና ደግሞ በጭንቅላት እጢ ምክንያት ብዙ ሰዎች ሲሰቃዩ እናያለን። የጭንቅላት እጢስ ከምን ይመጣል? እንዴትስ ልንቆጣጠረው እንችላለን? እንግዲህ የጭንቅላት እጢ የምንለው አእምሯችን ውስጥ አብኖርማል የሚባል ሴል አለ። እነዚህ በብዛት ሲረቡ ሊከሰት የሚችል በሽታ ነው። እነዚህ በሁለት መንገድ ሊከሰት ይችላል። ፕራይመሪ ሂውማን ብሬን የምንለው አለ። ሌላኛው ደግሞ የተበከሉ ሴሎች፣ የካንሰር ሴሎች ከአንድ አካል ወደ ሌላኛው አካል ሊከሰት ይችላል ማለት ነው። ይህ የጭንቅላት እጢ እንግዲህ ከሴቶች ይልቅ ወንዶችን በብዛት ያጠቃል። እሺ፣ እናመሰግናለን። ብዙ ቀዶ ሕክምና ሰርተሻል እና ከሰራሻቸው ቀዶ ሕክምናዎች በጣም ከባድ ነው ለኔ የምትይውስ የት ነው? ያው ብዙ ቀዶ ጥገና ሰርቻለሁ፣ ግን ከባድ የሚለው የመጀመሪያ ጊዜ አካባቢ ነበረ። ግን አሁን ልምድ እየገነባሁ እዚህ ሙያ ላይ ባትሰማሩ ማለትም ይህ ሙያ ላንቺ ባይሰጥሽ ሙያ ባይኖርሽ ምን አይነት ሙያ ላይ ትሰማራለሽ ብለሽ ታስቢያለሽ? ያው እኔ ከልጅነት ጀምሮ የምመኘው ተዋናይ፣ ድርሰት መጽሐፎች እንደዚህ መጽሐፍ ምናምን እችላለሁ እና ተዋናይ ወይም ደግሞ ደራሲ ነበር የሚሆነው ወይም ጋዜጠኛ ከሁለት አንዱ ነበር ብዬ አስባለሁ። በዚህ ሙያ ላይ ብዙ ገጠመኞች ይኖርሻል ብዬ አስባለሁ እና እስኪ ካጋጠሙሽ ገጠመኞች አንዱ የሆነ ታይም ላይ እና ልጅቷ ልትታከም መጣ። ልክ ሆስፒታል ስደርስ አልታከምም ምናምን ብላ እሪ በቃ ያዙኝ ልቀቁኝ ምናምን እያለች ያኔ በጣም እሺ ዶክተር ጽዮን እድሉን ላንቺ ስትችለው ማመስገን የምትፈልጊው ሰው ካለ ደግሞ ማስተላለፍ የምትፈልጊው መልዕክት አስተላልፊ። ያው እኔ ማስተላለፍ የምፈልገው መልዕክት እንደዚህ አይነት ምልክቶች ሲታዩባችሁ ጤና ነው እና ህይወት ቀጣይነት ሊኖር የሚችለው እኛ ህይወታችንን እንጠብቅ ብቻ ነው እና እንጠብቅ እላለሁ ህይወታችንን። እንደዚህ አይነት ምልክቶች ሲታዩባችሁ በአቅራቢያችሁ ወደሚገኝ ሆስፒታል ሄዳችሁ ታዩ እና ማመስገን የምፈልገው ሰው ደግሞ ቤተሰቦቼ እኔ እዚህ ደረጃ ላይ እንድረስ በጣም ብዙ ትልቁ ዋጋን የከፈሉልኝ በጣም ነው። ታላቅ ወንድሜ በጣም ነው የማከብረው፣ አዲሱ ይባላል። በጣም የምወደው ነው። እኔ መሰረት እንዲህ ያደረገኝ እሱ ነው። ሌሎችም አመሰግናለሁ እዚህ ደረጃ ላይ እንድረስ ያገዙኝ ጓደኞቼ እና በጣም ብዙ ስም መጥራት አልፈልግም። አመሰግናለሁ። እሺ፣ እናመሰግናለን ዶክተር ጽዮን አክብረሽን ስለመጣሽ እጅግ በጣም አድርገን እናመሰግናለን። እኔም አመሰግናለሁ። ተመልካቾቻችን እንግዲህ የሳምንቱ ጤናችን የተሰኘው ፕሮግራም ይሄን ይመስል ነበር።
ፕሮግራሙን ስመራ የነበርኩት እኔ ለሀይበር ከመላው ስቱዲዮ ባለሙያ ጋር በመሆን ነበረ። ሳምንት በሌላ እንግዳ እስከምንገናኝ እስከ ሳምንት ቸር ይሰንብት።